ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ዛሬም አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። በምዕራብ በለሳ ወረዳ አካባቢ ሲንቀሳቀሱ የነበሩ 65 የሚያክሉ የፋኖ ታጣቂዎች ዛሬ በምህረት እጅ ሰጥተዋል ማለት ነው። በማዕከላዊ ጎንደር ጭልጋም ጥምር ጦር በዘራፊ ቡድኑ ላይ እርምጃ መውሰዱም ተሰምቷል ማለት ነው። በደቡብ ጎንደር ዞን ሊቦ ከምከም ወረዳም እንግዲህ እጃቸውን እየሰጡ ወገኖች አሉ። የሰላምን አማራጭ የተቀበሉ ወገኖችም ለዘላቂ ሰላም ሊሰሩ ይገባል በሚል በማዕከላዊ ጎንደር ዞን በወገራ ወረዳ የሰላም ጥሪው ለተቀበሉ በምህረት ለገቡ አካላትም የታድሶ ስልጠና ተዘጋጅቶ ስልጠና መሰጠት መጀመሩንም እና ሌሎች ዝርዝር መረጃዎችም አሉኝ። አብራችሁኝ ቆዩ። ወደ ዝርዝር መረጃው የምናልፍ ነው የሚሆነው። በምዕራብ በለሳ ወረዳ በተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ 65 የፋኖ አባላት በሰላም መግባታቸው ተሰምቷል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በምዕራብ በለሳ ወረዳ በተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ 65 የፋኖ አባላት በሰላም ገብተዋል። የሰላምን አማራጩን ለተቀበሉ የፋኖ አባላትም የምዕራብ በለሳ ወረዳ ዋና አስተዳዳሪ አቶ በላይና አዛናው፣ የዞኑ ደጋፊ አመራር አቶ ጀንበር ሞላና የ57ኛ ክፍለ ጦር ሁለተኛ ሬጅመንት ምክትል አዛዥ መቶ አለቃ ከፍ ያለው አያና አቀባበል አድርገውላቸዋል። የሰላም ጥሪውን የተቀበሉ የፋኖ አባላትም በዚህ ወቅት እንዳሉት ዘላቂ ሰላምና ልማት እንዲረጋገጥ ከመንግስት ጋር ሁነን እንሰራለንም ብለዋል። ከዚህ በፊት በተለያዩ መንገድ የበደልነው ህዝብም ለመካስ ተዘጋጅተናል ብለዋል። በማዕከላዊ ጎንደር ጭልጋ ወረዳ ጥምር ጦሩ በዘራፊ ቡድን ላይ እርምጃ መውሰዱ ተሰምቷል። በማዕከላዊ ጎንደር ዞን ጭልጋ ወረዳ ታጥቀው በእገታና ዘረፋ ህዝቡን ሲያማርሩ በቆዩ ወንበዴዎች ላይ እርምጃ መውሰዱን የጭልጋ ወረዳ ፖሊስ አዛዥ ኢንስፔክተር ደረበ ጥላው ናቸው ያሳወቁት። ኢንስፔክተር ደረበ ጥላው እንደተናገሩት በትናንትናው ዕለት ጭልጋ ወረዳ አለምፀሐይ ቀበሌ በጥምር ጦሩ በተደረገ አሰሳ 2 ዘራፊዎች ሲደመሰሱ 1 መማረኩን ገልጸዋል። ከዘራፊዎቹም ላይ 3 ክላሽ ከነ ሙሉ ትጥቁ ተማርኳል ነው ያሉ ማለት ነው። እንዲሁም በተመሳሳይ የአርሶ አደር ሀብት ሲዘርፍና የቀበሌ አስተዳዳሪ ሲገድል የነበረ ሌባም እንዲሁ ተሸኝቷል ማለት ነው። እስከ ወዲያኛው በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ካራ ለጎማ ቀበሌ እየተደረገ ባለው ኦፕሬሽን ሸጋው ግርማ የተባለ ስናይፐር ተኳሽ የነበረ የታጣቂ ቡድን አባል ተሸኝቷል ማለት ነው። ስናይፐሩም ሙሉ እንግዲህ ገቢ ሆኗል ማለት ነው። ሰላምን ያልተቀበሉትን እንግዲህ እንዳመጣጡ የሚሸኝ ኃይል እንዳለም ምልክት ሊሆን የሚችል ነገር ነው። በተመሳሳይ በደቡብ ጎንደር ዞን ሊቦ ከምከም ወረዳ ሚካኤል ደብርና አምቦ ሜዳ ቀበሌዎችና በዙሪያው ሲንቀሳቀሱ የነበሩ ታጣቂዎች ኃይሎች የመንግስትን የሰላም ጥሪ ተቀብለው ወደ ወረዳው እየገቡ ይገኛል። ታጣቂዎች ኃይሎች ሰላምን መርጠው የገቡት የሀገር መከላከያ ሰራዊት 74ኛ ክፍለ ጦር የወረዳውን ሰላም አስከባሪ ኃይል በአካባቢው ያደረገውን ህግ የማስከበር ስምሪት ተከትሎ እንደሆነ ነው መረጃዎች የሚጠቁሙት። ወደ መጨረሻው መረጃችን ስናልፍ የሰላም አማራጭን የተቀበሉ ወገኖች ለዘላቂ ሰላም ሊሰሩ ይገባል ተብሏል። በማዕከላዊ ጎንደር ዞን በወገራ ወረዳ የሰላም ጥሪውን ተቀብለው በምህረት ለገቡ አካላት ሰላም ሁሉም ለሰላም በሚል መሪ መልእክት ስልጠና አስጀምረዋል ማለት ነው። በስልጠናው የክልሉ ከፍተኛ አመራሮች የተገኙ ሲሆን የሰላም አማራጭ ከተቀበሉ ታጣቂዎች ጋር ውይይትም አካሂደዋል። ግጭቱ በኢኮኖሚ ላይ ከፍተኛ ጫና ማሳደሩን በመረዳት የሰላም አማራጭን በመቀበላቸውን በምህረት የገቡ የቀድሞ ታጣቂዎችም አንስተዋል። ተማሪዎች ከትምህርት ገበታ ውጭ መሆን የህዝቡን እንግልት በመረዳት የሰላምን አማራጭ መቀበላቸውን ነው የተናገሩት። ማህበረሰቡ በተለያየ ጊዜ ወደ ሰላም አማራጭ እንዲመጡና ሰላም እንዲሰፍን ተደጋጋሚ ጥያቄ ሲያቀርብላቸው እንደነበር ያነሱት ሰልጣኞቹ የማህበረሰቡንና የመንግስትን የሰላም ጥሪ መቀበላቸውን ገልጸዋል። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ የሀሳብ ልዩነቶችን በንግግርና በውይይት መፍታትን ባህል ማድረግም ያስፈልጋል ብለዋል። በቀጣይ ዘላቂ ሰላም ላይ ትኩረት የማድረግ ያስፈልጋል ነው ያሉት። የከተማው ነዋሪዎችም የጥላቻ ግንብን በማፍረስ ወደ ሰላም አማራጭ እንድትመጡ ማድረጋቸው ሊመሰገን ይገባል ነው ያሉት ማለት ነው። የሰላም አማራጭ የተቀበሉ ታጣቂዎችም የታድሶ ስልጠና ለመስጠት እንደ ክልል ዝግጅት እየተደረገ መሆኑ ነው የተናገሩት። በተለያዩ ጊዜ የታድሶ ስልጠና የወሰዱ አካላት አሁን ላይ በሰላማዊ እንቅስቃሴ ስራ ላይ ተሰማርተው እንደሚገኙ ጠቁመዋል። የሰላም መንገድ ሁሉንም አሸናፊ ያድርጓልም ብለዋል። የብልጽግና ፓርቲ አማራ ክልል ቅርንጫፍ ጽሕፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዘሪሁን ፍቅሩ የኢትዮጵያ ታሪካዊ ጠላቶች ህዝቦቿን እርስ በርስ ለማጋጨት ሲሰሩ መቆየታቸውን ነው የገለጹት። ግጭቱ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ፣ የክልሉ ህዝብም በማህበራዊና በኢኮኖሚያዊ እንዲጎዳ አድርጓል ነው ያሉት። ከግጭት ጉዳት እንጂ ጥቅም አይገኝም ያሉት ኃላፊው መንግስት የሰላምን አማራጮች በማዘጋጀት ችግሮች በውይይትና በንግግር እንዲፈቱ እየሰራ ይገኛል ነው ያሉት። መንግስት የአማራ ህዝብ ጥያቄዎች እንዲመለሱ ትኩረት ሰጥቶም እየሰራ መሆኑን ነው የጠቆሙት። በሰላም አማራጭ ተጠቃሚ ህዝቡ በመሆኑ
በጫካ የሚገኙ ታጣቂዎችም ወደ ሰላም አማራጭ እንዲመጡ የበኩላቸውን ድርሻ ልትወጡ ይገባል ሲሉም መልእክታቸውን አስተላልፈዋል ማለት ነው። ውድ የቻናሌ ቤተሰቦች ለሰዓቱ ያለኝ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለሱ ነው የሚሆነው። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ